አምናችሁ ወይ ዛሬ ደግሞ እንግዲችም ተቆይታ በኋላ ብቅ ብዬላችኋለሁ። መቼስ አዲስ ነገር ይዤላችሁ ልምጣ ብዬ ጠፋ ብያለሁ ማለት ነው። እንግዲህ እንደምታውቁት ሸበካ ነፃ ሸበካ እንደዛ አዲስ ሲመጣ ለቅ ነበረ። ያው ከሰሞኑ ጠፍቷል ማለት ነው። ከሰሞኑ ጠፍቶ እኔ ራሱ ሰርች እያረኩ ምናምን ጎግል እየገባው ምናምን ቼክ አርጌ በነገራችን ላይ የሰው ወርቅ አያደምቅ ነው ታውቃላችሁ። ያው የሰው ነገር አንድ ቀን ስለሚሄድ እንደራሳችሁ የሚያስተማምን ነገር የለም። ግን እንደዚህ ነፃ ደግሞ ሲመጣ ያችን ቻንሷን መጠቀም አለብን። ትንሽ ቀንም ሆነ ትንሽ ሰዓትም ሆነ ያው እነሱ ሲፈልጉ ያጠፉታል በነገራችን ላይ እና እንደምታውቋት እቺ አፕሊኬሽን እኔ ምርጫዬ ናት። በነገራችን ላይ በጣም ነው መወዳት አይቀተን። ሌላም አፕሊኬሽን አለ የተለቀቀ ግን እኔ በዚህ ስለምተማመንና ተጠቅሜባትም ስለማውቅ እችን ነው ዛሬ ያመጣሁላችሁ። እችን አፕሊኬሽን ካለቻችሁ ስልካችሁ ውስጥ እንደገና አፕዴት አርጉት ማለት ነው። አፕዴት አርጓት እንደገና ወይም ደግሞ ደልታችሁ ነፃ ወይም ደግሞ ከሰው አሻብካችሁ ግዴታ አፕሊኬሽን የሚያወርድ ሸበካ ያስፈልጋችኋል። ከሰውም ሆነ አሻብካችሁ አፕዴት አርጉት። ኢንስታል እኔ አሁን ኢንስታል ብየዋለሁኝ። አሁን ነው ያወረድኩት። ያኔ ስልካችሁ ካለም ስለሚቆይ አዲስ ነገር ያመጣላችሁ። ኢንስታል ማለት መተለን እዛ አሁን ይሄን እንደዚህ ካረግ ነው ኢንስታል ካልኩት እንደዚህ ይወርድልኛል ማለት ነው። እንደ አዲስ ነገር ያመጣልኛል። ከወረደ በኋላ አጠቃቀሙን ዘይን ሰዋ ሞባይሊ እንዴት እንደምንጠቀም ነፃ ፍሪ ሸበካ በጣም ፈጣንና ምርጥ አፕሊኬሽን ስለሆነ እሷን ነው ያመጣሁላችሁ። እንደምታውቁት የምታውቋት ትኖራላችሁ፣ የማታውቁም ደግሞ ትኖራላችሁ። ከሌላችሁ አውርዷት፣ ካላችሁም እንደገና ደልቱና አውርዱት። ያው ሸበካዬ ፈጣን ስለሆነ 18 ላይ ደርሶልኛል። ከዛ ከወረደ በኋላ እንዴት እንደምጠቀም ሳውዲ አረቢያ ላይ አርገን እንዴት መጠቀም እንዳለብን አሳያችኋለሁ። እንግዲህ ለስንት ቀን እንደሆነ ለስንት ሳምንት እንደሆነ ወይም ለስንት ሰዓት እንደሆነ አላቅም። ያው እኔ ይሰራል። ያው በታማኝነት እኔ ቃሌን አከብራለሁኝ። ገብቷችኋል? ያኔ የሰው ወርቅ አያደምቅ ነው። እኔ በሚዘጉበትም ሰዓት ስለማላቅ ይሄ ነው ብዬ መናገር አልችልም። በዙ አጋጣሚ ብዙዎቻችሁ ስለ ዳታ ምናምን ጠይቃችሁኛል። ወላሂ በአላህ እየያዛችሁኝ ነው። ወላሂ በጣም ቢዚ ነኝ። ቪዚት ስለሆንኩ ቪዲዮ ለመስራት አልተመቸኝም። ደግሞ ቪዲዮ ከሰራሁም ደግሞ በደህና ነገር ልምጣላችሁ ብዬ ነው። ዝም ብዬ አርሰ ኩርሲውን ተመሰበስብ እና ኢንሻአላህ ለቀጣይ ቪዲዮ ሰራላችኋለሁ። አንዳንድ ኮሜንት ያየሁኝ እንደዚህ ችግራችሁን በነገራችን ላይ እኔ ሴቲንግ ምናምን ማሻአላ ነኝ። ማቀውን አሳውቃችኋለሁ ማለት ነው። እንዴት ዳታችሁ አልበራካችሁ እንዴት ማብራት እንዳለባችሁ አንዳንድ ሴቲንግ ወይ እንዴት ማስተካከል እንዳለብን አሳያችኋለሁ ኢንሻአላህ በቀጣይ። አሁን ኢንሻአላህ ስለ ሸበካይቱን ጨርስና እየወረደልኝ 83 ደርሷል ማለት ነው። ሸበካ ግዴታ ነው። በነገራችን ላይ ስደት ላይ በተለይ የመዳም ቅመም ሸበካ ላዚም ያስፈልጋታል። ተመዳም በስተጀርባ ለምን እኛ ስልካችን ማለት ህይወታችን ነው። ስልካችን ማለት ዘመዳችን ነው። ስልካችን ማለት ገንዘባችን ሁሉ ነገራችን እስከሆነ ድረስ ስልካችን ቢከፋንም ቢደላንም ምንስቀውም ምን የምንለውም በስልካችን እስከሆነ ኢንተርኔት ደግሞ ግዴታ ያስፈልገናል ማለት ነው። ሳድ ለውዶቼ አሁን አለ ሸበካ የሚቀመጥ የለም ስሬስ እና ሀት አልሰራ ካላችሁ ነፃ ሸብኩና 60 ብር 70 ብር ሞባይል ካላችሁ የ25 የ30 ብር አለ
ያንን እንዴት እንደሚመጅን እናሳያችኋለን። ደግሞ ተፈለጋችሁ የ60 ብር ሞልታችሁ አፕሊኬሽን መግዛት ትችላላችሁ። የ30 ብር ሞልታችሁ አፕሊኬሽን በ20 ሪያል መግዛት ትችላላችሁ። ይሄ ከሰራላችሁ ያው ትንሽ ቀን ስለሚያስጠቅም ግዴታ የራሳችሁ ሸበካ ያስፈልጋችኋል። ሰዋ ከሞላችሁ ደግሞ ሰው ጊጋው ቶሎ ስለሚያልቅ እንዲህ አይነት ነፃ ሸበካ ያግዛችኋል ማለት ነው። እንግዲህ እኔ ወርዶልኛል። ኦፕን ነው የምለው። ያው እንግዲህ ኦፕን እለዋለሁኝ። እዚህ እችን ነካታለሁ። ከዛ ኦፕን ካልኩት በኋላ ወደ የት ነው የሚያስገባኝ? ተው ማር እንዳደህ እና እንደምታዩት ይታያችኋል። አፕዴት ይላችኋል። ከዛ እዚህ ኮኔክት ትሉታላችሁ። የት መሰላችሁ? ላሳያችሁ። አዲስ ሲወርድ እንደዚህ ነው። ይሄንን ትነኩታላችሁ። ጠይቅ ማኔጅ የሚለው እንዳነኩት። ማኔጅ የሚለው ዝም ብሎ ነው። ያኔ ይሄኛው አዲስ ነገር ስለሚያመጣላችሁ ኦኬ ትሉታላችሁ። ጠይቅ እንደምታዩት ነፃ የሰጠው ሳውዲ ይሄው አዲስ ነገር እንደ አዲስ አፕዴት ስታረጉት እንደዚህ ያሳያችኋል ማለት ነው። እኔ ፎቶ ላንሳው ፈልገዋለሁ። ከዛ እንደምታው ሞሮኮ ኒው ላይ 6 ስታረጉ ይሰራላችኋል። እንደገና ስቲሲ ፍሪ ይላችኋል። ሰላም ፍሪ ያለ፣ ሊባራ ፍሪ ያለ፣ ዘይን ጀዊ ፍሪ ያለ፣ እንደገና የ60 በሞባይል አለ። ሞባይል እንደዚህ ተቸገራችሁ እና ኢትዮጵያ ያላችሁ ጆርዳን ያላችሁ ሁሉ ይሰራል ማለት ነው። እንደምታዩት የሚሰራውን ሀገር ጠቅሶ ባንዲራውን አስቀምጦ እንደዚህ አሳይቶና እና ከዛ አፕዴት እንለዋለን። እዚህ ከዛ እንደምታዩት ወደ ላይ ሳንሸራተው ሞባይሊ 3 አማራጭ ሰጥቶናል። መሰለን ሞባይሊ 2 አማራጭ 3 እንደምታዩት ይሄ ሞባይሊ 3 ሞባይሊ ፍሪ ነው። ከዛ እቺ ልብ ቅርጿን ይሄ ከታይ ያለው ልብ ቅርጽ ያለው የሚለው መካና ጅዳ ነው የሚለው ማለት ነው። ከላይ ያለችውን ትነኳታላችሁ። እቺ ማለት ነው። እቺ አሁን እዚህ የምታዩት እቺ እዚህ ላይ አድርጋችሁ ታሰራላችሁ። ሞባይሊ ባለ ሞባይሎች ሰዋ ደግሞ ወደ ላይ ከፍ እናረግና ሰዋ 3 ሰዋ ሰጥቷል። 3 ምርጫ ማለት ነው። እያችሁ አይደለ? ይሄ ሰዋ ነው። ይሄ ሰዋ ነው። እዛው የቱን ትነካላችሁ መሰላችሁ? ሶስተኛዋን ትነኩታላችሁ። ሶስተኛችን ትጫናላችሁ። እያችሁ KSASTC ፍሪ ይላችኋል። እዚህ ላይ አድርጋችሁ ባለ ሰው ትጠቀማላችሁ። ይሄ ካላችሁ ደግሞ 2 ምርጫ አለ። እዛም ላይ አድርጋችሁ መሞከር ትችላላችሁ ማለት ነው። እኔ አሁን ሸበካ እየሰራ ስለሆነ እንትን ለማለት አይመቸኝም። እሺ ከዛ ደግሞ ዘይን ባለ ዘይኖች ደግሞ ዘይን ማለሽ ዘይን አልሰጠም። የሰጠው ሞባይልና ሰዋ ነው። ባለ ሞባይልና ሰዎች እንኳን ደስ አላችሁ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ደግሞ በቀጣይ ኢንሻአላህ መጣላችኋለሁ። ኢለልቃ